አስቡት፣ አንድ ሰው አውሮፕላን ውስጥ ገብቶ ቦምብ አለኝ ብሎ አስፈራርቶ $200,000 ተቀብሎ ከዚያ አውሮፕላን በአየር ላይ ያለ በፋራሹ ዘሎ ቢሰወር። ይህ ፊልም አይደለም። በ1971 እንደ ፈረንጆቹ የተከሰተ እውነተኛው ታሪክ ነው። ግለሰቡ ዲቢ ኩፐር ይባላል። እስከ ዛሬ ድረስ ኤፍቢአይ ሊይዘው ቀርቶ የት እንደገባ እንኳን ማወቅ አልቻለም። ዛሬ የዓለማችንን ትልቁና ክላሲክ የተባለውን የዘረፋ ታሪክ እናያለን። አብራችሁን ቆዩ። ሰውየው በጣም የሚገርም ነው። ጥቁር መነጽር አድርጓል። በጣም ረጋ ያለ ነው። ለበረራ አስተናጋጇ ማስታወሻ ሰጣት። እሷም የስልክ ቁጥር መስሏት ቦርሳ ውስጥ ከተተችው። እሱ ግን ፈገግ ብሎ እመቤቴ፣ ማስታወሻውን ብታዩ ይሻላል፣ ቦምብ አለኝ አላት። $200,000 እና 4 ፓራሹቶች፣ የሚገርም ዘረፋ እየተካሄደ፣ እሱ ግን ረጋ ብሎ ውስኪውን የጠጣ ነበር። ተሳፋሪዎቹ እንኳን አውሮፕላኑ እንደተዘረፈ አላወቁም ነበር። እንዴት ያለ ጨዋ ሌባ ነው! ገንዘቡም ተሰጠው። አውሮፕላኑ ዳግም እንዲበር አዘዘ። ሌሊት ነው። ዝናቡ ይዘንባል። በድንገት የአውሮፕላኑ የኋላ በር ተከፈተ። ያ ሁሉ ብርድና ነፋስ ወደ ውስጥ እየገባ፣ ዲቢ ኩፐር ግን ለሰከንድ እንኳን አላመነታም። $200,000 ወገቡ ላይ አሰረና ወደ ጨለማ ዘለለ። ከዚያም በኋላ ድምፁም ጭሱም የለም። ኤፍቢአይ ለዓመታት ጫካውን አሰሰ። ነገር ግን ምንም አላገኙም። ከጥቂት ዓመታት በኋላ አንድ ሕፃን ልጅ በወንዝ ዳር ሲጫወት ግማሹን የበሰበሰ $5,800 አገኘ። ተከታታይ ቁጥሩ ሲታይ የዲቢ ኩፐር ገንዘብ ነበር። ግን ሌባው የት አለ? ሞቷል ወይስ ገንዘቡን እየተዝናናበት ነው? ዲቢ ኩፐር ዛሬም ድረስ የኤፍቢአይ ትልቁ ያልተዘጋ ፋይል ነው። ብዙዎች ሞቷል ይላሉ። ደግሞ ሌላዎች አይ ቆንጆ ቪላ ሰርቶ እየኖረ ነው ይላሉ። እናንተስ ምን ይመስላችኋል? ይህን የመሰለ ጀብድ ሰርቶ ያመለጠ ሰው ይኖር ይሁን? ሐሳባችሁን ኮሜንት ላይ አስቀምጡ። ቪዲዮን ከወደዳችሁ ላይክ አድርጉልኝ። ሰላም ቆዩ።